ካልተጠቀምኩት ግን ዝም ብዬ አስቀምጬ ምንድነው ማረገው የሚለው ነገር ሐሳብ ይዘኛል። ሴቪንግ ማለት ከዌስት ወደ ኢንቨስትመንት ለመውሰድ ነው። ኢንቨስት ማድረግን ደግሞ ተለማመጭ። the low risk the high return ያለባቸው ነገሮች ምንድናቸው ብለሽ አጥኚ። ለምሳሌ ሪል ስቴት ላይ ሴቭ ያደረግሽው ነገር ጥሩ እንትን ካለ ሪል ስቴት ላይ these days ብትገዙ አፓርትመንቶች ሲጀመሩ ብትገዙ ኢንቨስት ብታደርጊ ወይ ለብቻሽ ወይ ከሰው ጋር ከ6 ወር በኋላ 100% ማትረፍ ትችያለሽ። አሜዚንግ። በ6 ወር 100% በ12 ወር እያለ ማለት እኔ የምሰራው ነው የምነግርሽ። የምሰራው ሰው ኢንቨስትመንት ነው። ደውዬ ምን አለ ግዝት ትራንስፈር ማድረግ ነው። ሄጄም አላየው ቦታው አንዳንድ ሰው ሄዶ ያየዋልና እዚህ ቦታ የኔ ነው ቢታጠር መንግስት ይመጣል ምናልባት ቄሮ ሊያጥረው ይችል ይሆናል ምናምን ብሎ የሚፈራል። በጭራሽ ቦታውንም አትዩ። ዶክመንት ግዢ፣ ዶክመንት ሽጪ። እሱን ደግሞ መለማመድ። እንዲህ አይነት ሪል ስቴት የሚሸጡ ሴልሶች አሉ አይደል? በየቦታው ኦንላይን ላይ ገቢና ቀፊራ.com ላይ ሪል ስቴት ሴልሶች ደውይና መግዛት ፈልጋለሁ ኢንቨስት ለማድረግ ምን አላችሁ በ6 ወር መልሼ እናንተ ብትሸጡልኝ ስንት አተርፋለሁ ቢያቸው። ዶክመንት ገዣለሽ፣ ዶክመንት ትሸጫለሽ። ከዛ በኋላ ፍርሃትሽ ይለቅሻል አልኩሽ። ስለዚህ ምቹ የሆኑ ኢንቨስትመንት አማራጭ እኛ ጋር ስላሉ ይደውሉልን፣ ፎሎ ያድርጉን።